ዩቱብ ፕሮፋይላችን ለመቀየር ከዛ እንዴት እናደርጋለን መሰላችሁ? ከዛ ወደ ዩቱብ እንገባለን። ኦኬ። ከዛ በኋላ ፕሮፋይላችን እንጫናለን። ፕሮፋይላችን ስንጫን እንደዚህ ያመጣልናል። አሁንም ደግመን ደግሞ ፕሮፋይላችን እንጫናለን። ከዛ ሲቀጥል ደግሞ እቺን የስክሪፕት ምልክቷ የምትመስለዋን ትጫናላችሁ ማለት ነው። አያችሁ እንደዚህ ያመጣላችኋል። እንደዚህ ሲያመጣላችሁ እቺን ነው የምትጫኑት። ፕሮፋይል ዋናውን ለመቀየር ማለት ነው። ፊት ለፊት ያለውን ለመቀየር እቺን እንደዚህ ስትጫኗት እንደዚህ ያመጣላችኋል ማለት ነው። ከዛ ደግሞ እቺን ትነካላችሁ። እቺን ስትነኳት እንዲህ ጋላሪ ያመጣል። ከዛ ደግሞ የምትፈልጉትን ፎቶ ታደርጉና ከላይ ሴንድ የሚል ያመጣላችኋል። ሴፍ ትሉታላችሁ ማለት ነው። በዚህ መልኩ ነው ዩቱብ ፕሮፋይል የሚቀየረው። ከጀርባ ደግሞ እንትን ማለት ከፈለጋችሁ እቺን ነው የምትነኩት። ከጀርባ አሁን የኔ ይታያችኋል። ከፊት ለፊት ያለው ሌላ ነው። ከጀርባ ያለው ቻናሉን የሚገልጽ ነገር ከጀርባ ያለው ፎቶ ለመቀየር ከፈለጋችሁ እቺን ካሜራ ነው የምትነኩት። በዚህ መልኩ ነው የሚቀየረው። አንዲት ያሳየኝ በላይ ነው እና በዚህ መልኩ ነው እሺ ዩቱብ ፕሮፋይል የሚቀየረው ማለት ነው።